መጣራ ፈጅበት ነው ደውሪቱ ቢት ነው ያከዘው ታውተው መጣ 10 ዓመት እዚህ ቆይታለች 30 ደውሪቱ ነው 40 ዓመት ቆይታ ሰላም ሲሆን ወደ አክሱም ሄዳች ነው አንበሳው ድንጋይ ንጉስ ነው 15 ዓመት ወጣት ንጉስ ነበር ያን ጊዜ ታታዝ መጣ አብረ መጡት አማራ ትግሬ ጉራጌ ስልጤ ኦሮሞ ያምስ ብሔረሰብ ታታቸውን ያዙ መጣማት ነው እዛ እንደመጡ ቋንቋው ዛይ ቢሮ ሰይሞ ይሩ የዛይ ብሔረሰብ ቋንቋው ዛይኛ ይሩ ዛይ ብሔረሰብ ብለው በዛን የሚጋቡት ያምስ ሴት እንዛ የተጋቡ ይኖራል ማለት ነው በተጨማሪ በግራኝ መሐመድ 15ኛ ክፍለ ዘመን 32 ዓመት ግራኝ መሐመድ በኢትዮጵያ ቆየው 15 ዓመት ነው እነሱ ግን ባለመስማት እዚህ ሀይቁ ሱላማ የሚነግራቸው ስለሌለ 17 ዓመት ጀምሮ 32 ዓመት ጠቅላላ ታወጡ ሲሆን ወዲትና በግራኝ 72 ዓመት ቆይታለች ማለት ነው ዱባይ ደስ ሰውን እና የነው ተጨማሪ ተሳለማችበት ሰራዊት ክርስቲያን ነበር መጀመሪያው እሱ በመርቅ ሲቀጥል የተሰራ ደግሞ ትውልዱ አሰላውና ምስል ስላጥላ ሰርቆ ወሰደ እንደወሰደ የሚስቱ ተቆርጠ ለብታምር ልጆች ሞተው ለተቀሩት በጉ ፍየሉ ዳሙ በሬ ግማሽ ሞተ ያገራ አስተዳዳሪ ያገረ ይቀንበር ነበር የነሱ ከሙስሊምነት ወደ ኦርቶዶክስ ሃይማኖት ተመልሶ ሙስሊሙ ተጠምቆ ዲቁና ተሰጥቶ እዚህ ገብርኤል ገዳም ገዳም ያጎርጉስ ነበር እዚህ መጣ ይቀድስ ነበር ዛም ካለ አንዱ ምስርቅ ብዙ ምስርቅ አንዱ ምስርቅ አንዱ በላ 1 ሚሊዮን በላይ ነው ብዙ መስርቅ ደግሞ ብዙ ታገኘው ብሎ ሲነገረው ወጥቶ አውዛ በሙስሊሙ በዲያቆኑ ተቋቋሚነት እዚህኛው ቤተክርስቲያን ሰርቆ ይዟል ማለት እንደወሰደ ተቆርጧል ልጆቹ መተው ተቆርጧል ለጉ ፍየሉ ላሙ ግማሽ ሞታል ማለት ዛፍራው ተቆጭ እንደተዘርጋ ነገር ዛፍራው ተቆጭ ተቀጠለ ይቆርጥ ጁን እንደተዘርጋ ነገር ለምክንያት ያው የሀገር አስተዳደር ሲል ሲፈልጉት ህዝቡ ሲፈልጉት ነዋሪዎቹ ዛፍራው ተንጠጡ ላገኙ መሆናን ሲሉት ጽላት መሰረቁ ተናገረ የደርሰት ወላጆች አልነበርም እዚህ ወጥተው ነበር የወጡበት ምክንያት ንጉስ ኃይለ ሥላሴ ቦታው ሊጎኙ መተ ነበር ምናምን ስለሲ ለምክንያት ወጡ ወራው ሶገሊያና ነው ወጡ ሶስቱ ለሲ ደግሞ አብርሃም መጨረሻው አለኛው አብራቱሳ የርጭውን መጀመሪያ የሚገኘው እናንተ ተገፍታው ሰፍን ተቀምጡ ብለው ሄዱ ለሶሳች ገዱ ባለ ብዙ ዓመት ቆይተው ወጥተዋል እንደወጡ ማለት ነው ያው ወደ 70 ዓመት ተመርተ ነው ማለት የተሰረቀው ምክንያት ያው ታወቱ ተባርኮ ስድስት ጽላት መጥቶ እዚህ ገብቷል ሰተኛ ጽላት ሲግድስ ሚካኤል ጽላት ወደ ናዝሬት ወስዶ ዓመት ነው ጠቅላላ ደቡብ በሙሉ ጽላቶቹ ወዚህ ዝዋይ ደስ ነው ሄዱት ዋናውና ደቡብ ከሄዱ ዋናውና ይጠራላቸዋል ዋሳ ገብርኤል ወደጋ ገብርኤል ጅማ ገብርኤል አረብ ስላሴ ወልድ ገብርኤል ዋናውናቸው አቶ ደቡብ ገብርኤል አዲስ አበባ ጽላቶች ደግሞ ሳሊ ሰመረት የመገናኛ ነው ግቢ ገብርኤል ቤተ መንግስት አራዳ ጊዮርጊስ ከፒያሳ ነው ጦጦ ኪዳነ ምሕረት ጦጦ ማርያም ምስጋና ቢዘና መድኃኒዓለም ቦሌ መድኃኒዓለም አዳሪ ማርያም ሽንቁር ሚካኤል አዲስ ሚካኤል እዚህ ዝዋይ ደስ ያየው ማለት ነው ይሄ ነው እንግዲህ የሰማይ ጣና ዛፍ አለ እዚህ አንዳባች ተከሉት እዚህ ታጥነ ብልታች እዚህ ብሔረሰብ መመጣት ጀምራሉ መጨረሻ ላይ እዚህ ግቢ ውስጥ መቃብራቸው እዚህ ዳር ላይ ያለ ማለት ያው ያገለግሉ ያጠኑ ብቻቸውን አሁን እኔም ብቻ ነው ያለው እዚህ ያወጣ ነው ግዳሽ ብቻ ነው እንጂ ማለንቱ ጊዜ